ሰላም እንደምን አላችሁ? በዛሬው ቪዲዮአችን ዜጎቻቸው እጅግ ጨዋነት የጎደላቸውና ስነ ስርዓት የሌላቸው ስለመሆናቸው በጎብኚዎች ስለተመሰከረባቸው ሀገራት እንመለከታለን። በአንድ ወቅት ወደ ጀርመን በሄደ ቁጥር እንግዳ ተቀባይ ያልሆነና ጨዋነት የጎደላቸው ሰዎች እንዳጋጠሙት ስለተናገረ ሰው የተጻፈ አንድ ጽሑፍ አንብቤ ነበር። ይህም ሰው በዚህ ጽሑፍ ውስጥ በተመሳሳይ መልኩ ሌሎች ስርዓት አልባ ዜጎች የሚኖርባቸውን ሀገራት ስም ዝርዝር ቢጠቅስም ነገር ግን ሀገረ ጀርመን ከነዚህ ሁሉ በክፋትና በመጥፎነት የአንበሳነት ድርሻውን እንደምትወስድ ተናግሯል። እኔም በዚህ ጽሑፍ በመነሳሳት ከዚህ በፊት የተለያዩ ጎብኚዎች ተመልሼ ከመጣሁ ውሻ ብላችሁ ጥሩኝ የማለት ያክል ተማረው የወጡባቸውን 10 ሀገራት እንደሚከተለው አቅርቤላችኋለሁ። በዓለም ላይ እንግዳ ተቀባይ ከሚባሉ ሀገራት ውስጥ በግንባር ቀደምነት የሚጠቀሱ ዜጎች እንደመሆናችን ስለነዚህ ሀገራት መስማት እንግዳ ቢሆንብንም ነገር ግን ቪዲዮን እንደምትወዱት አልጠራጠርም። 10ኛ ግሪክ። ግሪክ ቀደምት ስልጣኔ ከሚባሉ እጅግ ጥንታዊ ሀገራት ውስጥ አንዷ ስትሆን ወደ ሀገሪቱ ጎራ ለሚሉ ቱሪስቶች እነሆ ከምትላቸው ጥንታዊ ስፍራዎች፣ ታላላቅ ደሴቶችና ውብ የባህር ዳርቻዎች መካከል የዜጎቿ ወደ መጣችሁበት ተመለሱ የሚል ስድብ አዘል ንግግር ሀገሪቱን ከዚህ ዝርዝር ውስጥ እንድትካተት አድርጓታል። በየዓመቱ ወደ 30 ሚሊዮን የሚቆጠሩ ሕዝቦች ሀገረ ግሪክን ለማየት የሚጎርፍ ሲሆን ይህም የሀገሪቱ መንግስትና ባለሱቆችን ኪስ ደንደን እንዲል ያደረገ ጉዳይ ነው። ምንም እንኳን ግሪክ ከዚህ የቱሪዝም መንደር የምታገኘው ገንዘብ ቀላል የማይባል ቢሆንም ነገር ግን ዜጎቿ ይህንን ተከትለው እንግዳ ተቀባይ ከመሆን ይልቅ ግልምጫንና ስርዓት አልበኝነትን መርጠዋል። ምናልባትም ሲያወሩ ብዙውን ጊዜ እጆቻቸውን ማወራጨታቸውና አንዳንድ ባህሪያቶቻቸው ከአሜሪካኖችና ከብሪቲሾች ጋር ተመሳሳይ ቢያደርጋቸው ነገር ግን በምዕራባውያኑና በሰሜን አሜሪካኑ ዘንድ ይህ ባህሪያቸው እንዲጠሉ አስችሏቸዋል። ምንም እንኳን ልክ እንደ ማንኛውም ሀገር ስርዓት አልባ የሆኑ ሰዎች ቢኖሯቸውም ነገር ግን በአንድ ወቅት በቱሪስቶች በተደረገ ጥናት ግሪክን እንደ ስርዓት አልበኛ ሀገር የመረጧት 37% ህዝቦች በዚህ ዝርዝር ውስጥ እንድትካተት አድርገዋታል። 9ኛ ቱርክ። በቃና ፊልሞች ቱርክን ለማየት እንደሚናፍቅ ሰው ይህ ከመርዶ የማይተናነስ ቢሆንም ነገር ግን ቱርክ መልካም ስነ ምግባር የሌላቸው ዜጎች ዝርዝር ውስጥ ልትካተት ችላለች። ልክ እንደ ግሪክ ሁሉ በታሪክ ቀደምትነት የምትታወቀው ሀገር ስትሆን ከዚህ ቀደም ኮንስታንቲኖፕል ተብላ የምትጠራው የአሁኗ ኢስታንቡል በክሩሴድ ወቅት ከፍተኛ ሚናን እንደተጫወተች ይነገራል። በዚያን ወቅት አውሮፓዊ ክሩሴዶች በመካከለኛው ምስራቅ በኩል አልፈው ከፍተኛ ረብሻን የፈጠሩ ሲሆን በዚህም ወቅት ኮንስታንቲኖፕል ለ16 ክፍለ ዘመናት ያክል ዋና ከተማ በመሆን አገልግላለች። በዚህ የታሪክ ይዘቷም በዓመት በአማካይ 52 ሚሊዮን ያክል ህዝቦች የሚጎበኟት ቱርክ ምንም እንኳን ለመርገጥ አይደለም የሚያሳሱ ቦታውን ብትይዝም ነገር ግን የሰው አመል ከቦታው ጋር የሰማይና የምድር ያክል ርቀት እንዳለው የብዙሃን ቱሪስቶች ምስክርነት ነው። 8ኛ ጣሊያን። የዘመናት ጠላታችን ጣሊያን በዚህ ዝርዝር ውስጥ ባትካተት ኖሮ ቅር ከሚሰኙ ሰዎች መካከል እሆን ነበር ብል ማጋነን አይሆንብኝም። ነገር ግን እንዲሁ የታሪክ ባላንጣነታችን ያዘን እንጂ ይህን ያክል የጣሊያንን ህዝቦች ስርዓት አልበኛ እንዲባሉ ያደረጋቸው ምን ይሆን? የፓስታዋና የፒዛዋ እመቤት፣ የጥንታዊ ሮም፣ የውባ ሚላን፣ የባለደሴቶቿ ቬኒስና የሃያሏ ፍሎረንስ እናት የሆነችው ጣሊያን በየዓመቱ እንኳን ደህና መጣችሁ ብላ የምትቀበላቸውን 90 ሚሊዮን ቱሪስቶችን ታስተናግዳለች። ምንም እንኳን በቀን ወደ 1000 ሰው ሲያልቅበት በነበረው በኮቪድ ሰዓት ላይ ይህ ቁጥር እጅጉን ቢያሽቆለቁልም ነገር ግን ጣሊያን አሁንም ሰዎች ለሃኒሙናቸውና ለጉብኝት በግንባር ቀደምነት የሚመርጧት ሀገር ናት። ነገር ግን ከነዚህ ቱሪስቶች መካከል በጣሊያን ስለነበራቸው ቆይታ በተለይም ስለ ሰው እንግዳ ተቀባይነት በጎውን ሊነግሯችሁ የሚችሉት ጥቂቶች ብቻ ናቸው። ምንም እንኳን በታሪክ ለመጀመሪያ መሃል ጣት አውጥቶ መሳደብን ያስጀምሩት ግሪኮች ቢሆኑም ነገር ግን ይህንን ስድብ የጣሊያኖች ያክል የተጠቀመው አለ ለማለት ያስቸግራል። ይባሱንም በውባ ሚላን ከተማ በወቅቱ የነበረውን የፋይናንስ ቀውስ ለመቃወም ሲሉ በትልቁ የተገነባውን የመሃል ጣት ሐውልት አቁመዋል። ባንድ ግን ለመጀመሪያ ጊዜ እንዳቋቋመች ሀገር ባንከሮችን ይህን ያክል መጥላታቸውና የስድብ ሐውልትን ማቆማቸው እጅን አፍ ላይ የሚያስጭን ቢሆንም ነገር ግን ለራሳቸው ሰዎች ያልተመለሱ እኛን ድሆቹን የሰው ሀገር ሰዎች በሰላም ይቀበሉናል ብሎ መጠበቅ ሞኝነት ሳይሆን አይቀርም። 7ኛ ስፔን። እስከ ዛሬ ስለ ስፓኒሾች የነበረኝ ግምት የተሳሳተ ነው ማለት ነው።
ጥሩ ምግብና ጥሩ ሙዚቃ ካገኙ አይደለም ከሰው ከሰይጣን ጋር ይኖራሉ ተብሎ የሚታሙት ስፓኒሾች እንዴት እዚህ ዝርዝር ውስጥ ሊካተቱ እንደቻሉ ባይገባኝም፣ ነገር ግን ብዙዎች ወደ ሀገራቸው ለሚመጣ እንግዳ እንበዛም ፊት የማይሰጡ ስለመሆናቸው ይመሰክሩላቸዋል። አንድ ወደዚህ ሀገር ጉብኝት አድርጎ ከተመለሰ ሰው የትዝብት ጽሑፍ እንደተመለከትኩት እንደሆነ በሀገረ ስፔን የቱሪስቶችን መምጣት እንበዛም የማይፈልጉትና የማይወዱት በሃያዎቹ ዕድሜ የሚገኙ ወጣቶች ሲሆኑ፣ ነገር ግን የዕለት ጉርሳቸውን ለማግኘት የሚጣጣሩ ትላልቅ ሰዎች የቱሪስቶችን መምጣት እንደሚናፍቁት ተናግረዋል። ስፔን በዓመት 70 ሚሊዮን ያክል ጎብኚዎችን የምታስተናግድ ሀገር ስትሆን እንደ ገናናነቷና በዓለም ላይ ሰዎች ለመዝናናት በአንድ አፍ ብለው የሚመጡባት ሀገር እንደመሆኗ ይህንን መስማት እንግዳ እንደሚሆን አልጠራጠርም። 6ኛ ቻይና። እኔ በስራም ሆነ በምንም አይነት አጋጣሚ ወደ ቻይና ሄጄ ባላውቅም፣ ነገር ግን ቻይኖች ስርዓት አልበኞች ስለመሆናቸው ከእኛ ሀገር ሰዎች በላይ የሚያውቅ አለ ብዬ አላስብም። ስለ ቻይና የተጻፉ ጽሑፎችን ለማንበብ ባደረኩት ሙከራ ወደ ገጠራማው የቻይና ክፍል እግር ጥሏችሁ የምትሄዱ ከሆነ እጅግ እንግዳ ተቀባይና ስርዓት ያላችሁን ሰዎች የማግኘት እድላችሁ ከፍተኛ የሚሆን ቢሆንም፣ ነገር ግን በከተማው አካባቢ ያሉት የቻይና ሕዝቦች ዓለም ሁሉ በአንድ ድምፅ የመሰከረላቸው ስርዓት አልበኞች መሆናቸውን ለማወቅ ችያለሁ። ቻይና ለስራና ለትምህርት እንጂ ለጉብኝት ብዙ እንግዶችን የማታስተናግድ ቢሆንም፣ ነገር ግን ብዙ ሀገራትን ጎብኝተው አስተያየት እንዲሰጡ ከተጠሩ ሰዎች መካከል 46% የሚሆኑት ቻይና በድጋሜ ለመሄድ እግራቸውን እንደማያነሱ ተናግረዋል። 5ኛ ዩናይትድ ስቴትስ። አሁን ብዙዎቻችን አንዴ በዲቪ አንዴ በባህር አቆራርጠን ለመሄድ የምንቋመጥባት አሜሪካ ወደድንም ጠላንም በዚህ ዝርዝር ውስጥ መካተቷ አልቀረም። ምንም እንኳን ለእኛ የሩቅ ሕልም ብትሆንም፣ ነገር ግን አሜሪካውያንን በተለያዩ የሥራም ሆነ የትምህርት አጋጣሚ ያገኟቸው ሰዎች ለምን 5ኛ ሆኑ፣ እንዴት አንደኛ አልሆኑ ብለው ቅር እንደሚሰኙ አልጠራጠርም። ነገር ግን አሜሪካውያን ተው፣ ስማችንን አታጥፉ፣ እንደ ኒው ጀርሲ አሊያም ሐዋይ አይነት ግዛቶቻችን ካልሄዳችሁ በቀር እኛ በእንግዳ ተቀባይነታችን የምንታወቅ ሕዝቦች ነን በማለት አጸፋውን ይመልሳሉ። አሁን አሜሪካ በሄዳችሁ ማግስት ሀገሬ ናፈቅሽኝ ልትሉ የምትችሉበት እነርሱ እንዳሉትም የተሳሳተ ግዛት ላይ ካረፋችሁ ብቻ ነው። ወደ አሜሪካ ስትመጡ ትልቁ ልትይዙት የሚገባ መመሪያ ወደ አደገኛ መንደሮች ለመሄድ እግራችሁን አለማንሳት ነው። ወደ ሴንት ሉዊስ ጎራ በሉና ዘጌትዌይ አርክን ጎብኙ። ራቪዮላቸውን ቅመሱ፣ በተርኪካቸውን አጣጥሙ። ነገር ግን እንድች ብላችሁ ወደ ምስራቅ ሴንት ሉዊስ እግራችሁን እንዳታነሱ። ወደ ዳውንታውን ዲትሮይት ጎራ በሉ፣ እዚያም ብሉ፣ እዚያውም ጠጡ። ብቻ ከዚያ አትውጡ። ከዚያ እስካልወጣችሁ ድረስ አሜሪካኖች ብላችሁ አፋችሁን ለምሬት የምትከፍቱበት ምክንያት አይኖርም። ወደ ውቧና በተለያዩ ጥበባዊ ሥራዎች ወዳሸበረቀች ቺካጎ ሂዱ። ነገር ግን እነርሱ ዘሉፕ ብለው ወደሚጠሯት ዳውንታውን ስፍራ ለመሄድ እግራችሁን እንዳታነሱ። ምንም እንኳን አሜሪካ ከ50ዎቹ ግዛቶች ውስጥ ስርዓት አልባ ሕዝቦች የሚገኙባት ስፍራዎች ጥቂት ቢሆኑ፣ ነገር ግን ለየትኛውም ጉዳይ ጉዟቸውን ወደዚያ ባቀኑ ተጓዦች ለመወደድ አልታደለችም። 4ኛ ሩሲያ። በ1970ዎቹ የእኛ አባቶች በዚያ የሥራና የትምህርት ዕድል ለማግኘት ሲጋደሉባት የነበረችው ሩሲያ ዜጎቿ በእንደዚህ አይነት ጉዳይ ስማቸው እንደሚነሳ ቢያውቁ ምን ይሉ ይሆን? በወግ አጥባቂነታቸውና በግትርነታቸው የሚታወቁት እነዚህ ሕዝቦች በተለይም ከምዕራባውያኑ ጋር እህል ውሃቸው እንደማይገጥም ብዙውን ጊዜ ይነገራል። ሩሲያዎች ጋር ወለም ዘለም ብሎ ነገር የሌለ ሲሆን ስለ አንድ ጉዳይ በሚያናገሯቸው ወቅትም ንግግራቸውን ለማሳመር ሆነ ስሜታቸውን ለመጠበቅ ብለው የሚወስዱት አንድም እርምጃ እንደሌለ ይነገራል። ምንም እንኳን ሰው ሁሉ እነዚያን ሕዝቦች ስርዓት አልባ በማለት ቢፈርጃቸው፣ ነገር ግን በቅርብ የማውቃቸው ሩሲያን የመጎብኘት ዕድል ያጋጠማቸው ሰዎች በዚያ ጉዳይ ላይ ያላቸው ስሜት 50 በ50 ነው። አንዳንዶች ሩሲያ ከሀበሻ ጋር የሚስማማ ባህል እና ወግ አላቸው ብለው ቢያስቡም፣ ነገር ግን ሌሎች ሕዝቡ ለመላመድ ከባድና ሲብስም መልካም ጸባይ የሌላቸው እንደሆኑ ይመሰክሩላቸዋል። 3ኛ ጀርመን። እናቷን አይተ ልጇን አግባ እንዲሉ ሂትለርን አይቶ የእነርሱን ጸባይ መገመት ያን ያክል አዳጋጅ የሚሆን አይመስልም። አሁን ጀርመኖች ስርዓት አልበኞች ሕዝቦች መሆናቸውን አይደለም እኛ ራሳቸውም የሚያረጋግጡት ጉዳይ ነው። እኔ እንኳን በኖርኩባት በዚያች አጭር ዘመኔ
ለስራ ብዬ በአካልም በኦንላይንም ካናገርኳቸው ጀርመኖች መካከል አንድም መልካም ጸባይ ያለው ገጥሞኝ አያውቅም። ሳስበው ዓለም ሁሉ ደጋግሞ ስለ ራሳቸው የሚነግራቸውን ባህሪ ልክ እንደ ባህል ተቀብለው እየኖሩ ያሉ ይመስለኛል። ልክኛ ማርፈድን እንደ ባህላችን እንደያዝነው ጀርመኖች ይህን ያክል በዓለም ሕዝብ ዘንድ እንዲጠሉ ያደረጋቸው ዋነኛው ምክንያት ከሂትለር የተጋባባቸው ከሰው ሁሉ እንበልጣለን የሚለው አስተሳሰባቸው ነው። እነዚህ ሕዝቦች በዓመት 40 ሚሊዮን ጎብኚዎች የሚያስተናግዱ ሲሆን ከእነዚህም ጎብኚዎች መካከል 61% የሚሆኑት በጀርመን በኩል የሞት መድኃኒት አለ ቢባል እንኳን ዞር ብለው ላለማየት ለራሳቸው ቃል የገቡ ናቸው። ሁለተኛ፣ ዩናይትድ ኪንግደም። ወንድም በወንድሙ ላይ ይነሳል እንዲል ቅዱስ ቃሉ በሚገርም ሁኔታ ስለ ብሪቲሾች መጥፎነትና ስርዓት አልበኝነት እያንገሻገሻቸው የሚናገሩት ራሳቸው ብሪቲሾች ናቸው። በሚገርም ሁኔታ ልክ እንደ ጀርመኖች ትዕቢት ልባቸውን ሳይወጥረው እነዚህ ሕዝቦች እንግዳ ተቀባይ አለመሆናቸውና ስርዓት የሚጎድላቸው ሕዝቦች መሆናቸውን የሚመሰክሩት ራሳቸው ናቸው። ምንም እንኳን በተለያዩ ቦታዎች እንደ አስቀያሚ እና ስርዓት አልባ የሚል ስያሜ የሚሰጣቸው አሜሪካኖች ቢኖሩም ነገር ግን 63% የሚሆኑ ሕዝቦች በእኛ የደረሰ በእናንተ አይድረስ ሲሉ እግራቸውን ወደ ዩናይትድ ኪንግደም እንዳታነሱ ይማጸኗቸዋል። አንደኛ፣ ፈረንሳይ። ውቧ የፍቅር ሀገር፣ የፓሪስ እናት፣ የኢፈል ታወር እመቤት ፈረንሳይ። ስለ ሃኒሙንና ፍቅር ሲነሳ ፈረንሳይ ትዝ እንደምትለን ሕዝቦች ይህንን መስማት ልብ ሰባሪ ቢሆንም ነገር ግን እነዚህን ሕዝቦች ዓለም ሁሉ ከፍጥረታቸው ጀምሮ ስርዓት የሚባል ነገር አልፈጠረባቸውም በማለት ይፈርጃቸዋል። እንደውም በአንድ ወቅት ዱድሊ ሞር የተባለው ኮሜዲያን አንዲት የጣሊያን ሴት ፓስታ በማምሰል ላይ ሳለች ወደ ጣሊያን ኑ እኛ ጨዋዎች ነን እንደ ፈረንሳዮች አይደለንም ስትል የሚያሳይ ማስታወቂያን በመስራቱ በሰዓቱ በብዙሃኑ ዘንድ ተወዳጅነትን ሊያገኝ ችሎ ነበር። ምንም እንኳን ፈገግታ የራቃቸው ፊታቸውንና በስድብ የተሞላውን አፋቸውን ተቋቁማችሁ ወደ ሀገራቸው እንድትጎርፉ የሚያስገድዷችሁን ወይንና ድንቅ ሥራዎች ቢይዙም ነገር ግን ዓለም በአንድ ድምፅ የመሰከረላቸው ስርዓት አልበኞች የመሆናቸውን እውነታ ሊያጠፉ አይችልም። ምንም እንኳን እስከ 2020 ድረስ ዓመታዊ የቱሪስት መጠናቸው 100 ሚሊዮን የማድረስ ዓላማ ቢኖራቸውም ነገር ግን ኮቪድ ይህንን እቅዳቸውን አፈር ውስጥ ሊከተው ችሏል። ምንም እንኳን በዚህ ሰዓት ወደ ፈረንሳይ እንሂድ ብትሉ ጨርቄን ማቄን ሳይል የሚነሳው ሰው ብዛቱ ይህ ነው ሊባል ባይችልም ነገር ግን 71% የሚሆኑ ጎብኚዎች በፈረንሳይ ሕዝብ ላይ ያላቸውን ቅሬታ ገልጸዋል። እኔ ግን አልቀርም። የዛሬው ቪዲዮ ይህንን ይመስል ነበር። አሁን ለምን ወደዚህ ሀገር አልሄዳችሁም ስንባል ብር አጥሮን ከማለት ይልቅ ሰዎቹን አልወዳቸውም ለዛ ነው የቀረውት የምትሉበትን ሐሳብ የሰጧችሁ ይመስለኛል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ለወዳጆቹ ማጋራቱን አይርሱ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩን።